ኤርትራ የእንግዛ ቅሬት መሆኗና መገንጠሉ አይደለም ችግሩ በእያንዳንዱ የኢትዮጵያ ፖለቲካ ውስጥ ጀምሮ ሸኔን በወለጋ ያስገባቸው ኤርትራ ነች ፋኖን አስታጥቃ በሆመር ያስገባቸው ኤርትራ ነች አሁን የሰላም ስምምነቱን ለማፍረስ ከነደብረጽዮን ጋር የምትሞዳለው ኤርትራ ነች በአልሸባብ በኩል ገብታ ለኢትዮጵያ ልትበጠበጥ የምትጥረው ኤርትራ ነች ከዘመነ ካሴ እስከ አንዳርጋቸው ጽጌ ከመሳይ መኮንን እስከ ነአምን ዘለቀ ኤርትራ በደብረጽዮን ከሰሞንኛ ድንፋታ በስተጀርባ እጁ አለበት እኔ ምን ከዚህ ሁሉ ኮተት ጋር አብረን ከምንታገል ከተላላኪው ጋር እንዲህ የታገል እድሜያችንን ከምንፈጅ የላኪውን እጅ ለምን አሰብረው የላኪው እጅ ካልተሰበረ በስተቀር የኢትዮጵያ ፖለቲካ ከተላላኪው ከኤርትራ ተላላኪዎች ነፃ አይወጣም ላኪው እጁ መስበር ነው እጁ መስበር ደግሞ በየስለ አሰብን መውሰድ ነው አነገርንገራቸው አሰብን ካላስመለስን በስተቀር ኢትዮጵያ አንድም ቀን የሰላም እንቅልፍ አትተኛም ረፍት አይኖራትም አሰብን ለማስመለስ በመናረጋው ጥረት የምንከፍለው ዋጋ ይሄ አሁን የተጀመረው በወያኔ በሸኔ በፋኖ በሸባብ በኢሳ በኩል እየከፈለው ካለው ዋጋ አንፃር ስናየው ያነሰ ነው ምክንያቱም ኤርትራን አሰብን ለማስመለስ የምንወስደው እርምጃ የአንድ ጊዜ ነው አንፃራዊ ስታይ ከዛ በሂደት የሚቆም ነው ይሄኛው ግን አሰብ ኤርትራ እጅ እስካለ ጊዜ ድረስ የሚደረገው ጥረትና የምንከፍለው ዋጋ ባለፉት 5 ዓመታት ያየነው አላል እሱኑ ለሚቀጥሉ 25 ዓመታት 30 ዓመታት ማስቀጠል ነው በዚሁ በጦርነት በወከት በብጥብጥ የምንቀጥል እኮ ምክንያቱም የኤርትራ መንግስት ቢሞት እኮ ነው ኢትዮጵያ ሰላም እንታገኝ አይፈልም ይሄን ሁሉ የሚያርጉት ለምንድን ነው ብላችሁ ጠይቁ ይሄን ሁሉ የሚያርጉት እኮ ምክንያቱ ገብታችኋል አሰብን እንደሰረቁ ስለሚያውቁት እኮ